የዶክተር ቀጠሮዬን ጠረጴዛ ላይ ትቼው ነበር። ቦይፍሬንዴ ቻርልስ አየውና ለምንድነው እኔ ለምትማግጩ ብሎ ጠየቀኝ። እኔም እየቀለደ መስሎኝ ከተቤ ሳኩኝ። ነገር ግን ፊቱን ሳየው ተቀያየረ። ይሄ ሁሉም ሴት በየጊዜው የሚያደርገው የካንሰር ምርመራ ቼክአፕ ነው አለ። እሱም ጠየቀኝ። ዶክተርሽ ወንድ ነው አለኝ። አዎ አልኩት። ቀጠሮዬን ጠረጴዛ ላይ ወረወረውና ታዲያ ከኔ ውጪ ሌላ ሰው አንቺን መንካቱ ትክክል ነው ብለሽ ታስቢያለሽ አለኝ። በተናገረው ነገር ደንግጬ ይኸውልህ ቤብ ህይወቴን ለማትረፍ ነው። ወንዶች ደግሞ በእንደዚህ አይነት ጉዳይ ጥሩ ናቸው አልኩት። አይኑን እያሽከረከረ ቺዝ እንዳደረግኩላ እያስመሰለ ደዊና ሁሉንም ቀጠሮ ከሱ ጋር ያለሽን ሰርዣለኝ። የሆነ ክትትል የሚያስፈልገው ነገር ስላገኙ መሰረዝ አልችልም አለ። እኔ ሙግቱን የሚተው መስሎኝ ነበር። ነገር ግን እሱ መደንገጥና ክፍሉ መዞሩን ጀመረ። አሁን እንዴት ድንገተኛ የህክምና እርዳታ ያስፈልግሻል ባክሽ ብሎ ስልኩን ከኪሱ አውጥቶ ስክሮል እያደረገ ሌሎች ሴቶች ዶክተሮች አሉ እነሱ ያክምሻል አለኝ። እኔም ከስልኬ ላይ ፎቶን አሳየሁት። ዶክተር ከሱ ጋር የህክምና ክትትል ብቻ ነው ያለኝ። ያንን ደግሞ ማቋረጥ አልችልም አለ። ስለ ህክምናሽ ግድ የለኝም። እኔ ግን ምን ያህል ንቀት እንደሚሰማኝ ታውቂያለሽ አለኝ። አልቻልኩኝም። የዛን ሰዓት እጄን ፊቴ ላይ አድርጌ ስቅስቅ ብዬ ማልቀስ ጀመርኩኝ። እውነቱን ነገርኩት። እኔ የማህጸን በር ካንሰር ይዞኛል፣ ከሱ ለማገገም እየታከምኩ ነው አልኩት። እንባዬ በፊቴ ላይ ይፈሳል። ለመኖር ምን ያህል ጊዜ እንደቀረኝ እንኳን አላውቅም አልኩት። እሱ ግን ከመማገጥሽ በፊት ይሄን ማሰብ ነበረብሽ አለ። ይሄ በጣም አደገኛ ነገር ነው አልኩት። እሱም የትኛው አደገኛ ነገር? መጀመሪያ ሴት ዶክተር ጋር ሄደሽ ቢሆን ኖሮ ጉዳዩ እንደዚያ ያባብስብሽም ነበር አለኝ። ስልኬንና ቁልፌን እያነሳው ቺት አርጋብኛለሽ ብለህ የምታስብ ከሆነ ብቻ መሞት ትችላለህ አልኩት። እሱም የትም አትሄጂም ብሎ ስልኬን ከጄ ላይ ነጥቆ ትንሹ ፍቅረኛሽ ጋር ደውዬ ምን እንደሚናዘዝ እንስማ ብሎ ስልኩን ደወለ። እሱ ጋር ስልኬ ውስጥም ሲገባ የመጀመሪያው ከሱ ጋር ያደረኩት ጥሪ ስለነበር በቀጥታ ደወለ። ዶክተሩም በአንድ ጥሪ ስልኩን አንስቶ አንቺ ጋር ለመደወል ሳስብ ነው የደወልሽው፣ ደምሽ ላይ የሆነ ነገር አግኝተናል፣ ሲሪየስ የሆነ ጉዳይ ማውራት አለብን አለኝ። ስለምን እያወራ እንደሆነ ስላላወቅኩ በድንጋጤ ራሴን ማከክ ጀመርኩኝ። እሱም ደስ አለው፣ ያሸነፈኝ ነገር መሰለው። ዶክተሩም ንግግሩን ቀጠረ። አባላዘር በደምሽ ውስጥ ተገኝቷል። ይህ ደግሞ ከፍቅረኛሽ የሚመጣ ነው። ስለ ፍቅረኛሽ መወያየት አለብን አለኝ። ፍቅረኛዬም ከፊቱ ላይ ፈገግታው ጠፋ። እኔም ለዶክተሩ ከሱ ውጭ የትም ሄጄ አላቅም አለ። እንደዛ ከሆነ እውነቱን ልንገርሽ፣ ፍቅረኛሽ ሌሎች ሴቶች ጋር እየሄደ ነው ማለት ነው አለኝ። ፍቅረኛዬም እግሩና ሰውነቱ መንቀጥቀጥ ጀመረ። እሱ ግን ኧረ አይደለም አለ። ነገር ግን ሁሉም ነገሮች አሁን ገቡኝ።